አይምሮ ውስጥ ባልገባበት ሁኔታ የትም መድረስ እንችላለን የሚል እምነት የለም። ትልቁ ኦብጀክቲቭ እዛ ማድረስ ነው። ስለዚህ አንዱ የምረቃው መድረክ መግዛት ብቻ ሳይሆን ስፖንሰር ማድረግ ነው። በዚህ ረገድ ብዙ ሰዎች ተነሳሽነት እንዳላቸው ከአሁኑ ቃል እየገቡልኝ ነው። መገናኛ ብዙሃን አጀንዳው የጋራ አጀንዳ መሆኑን ይሄ ዝም ብሎ የአንድ ግለሰብ መጽሐፍ እንዳልሆነ የትግል አጀንዳ እንደሆነም ተረድተው ትብብር እያደረጉልኝ ይሄው አንተን ጨምሮ በማስታወቂያውም በእለቱም ስርጭቱን ላይቭ ለህዝብ በማሰራጨት ቃል እየገቡልኝ ነው። ምክንያቱም ይሄ የጋራ አጀንዳችን በጋራ ህብረተሰቡ እንዲያነበው ጥረት ማድረግ አለብን የሚል ተነሳሽነት አለ። ስለዚህ የነገ ቅዳሜ ሳምንት በዋሽንግተን አቆጣጠር ከጧቱ 11 AM ጀምሮ ወይም በኢትዮጵያ አቆጣጠር ጥቅምት 1 ቅዳሜ ማለት ነው ከምሽቱ 12 ሰዓት ጀምሮ ላይቭ ይተላለፋል እና ስልክ ቁጥሮቹ የኢሜል አድራሻው እዛ ላይ ፖስት ይደረጋል። በዛ አማካኝነት ሰዎች ፕሌጅ ሊያደርጉ ይችላሉ። ስፖንሰር የሚያደርጉትን የሚገዙትን መጽሐፍ አንድ መጽሐፍ ሊሆን ይችላል፣ ለወዳጆቻቸው ለሶስት መጽሐፍ ሊገዙ ይችላሉ፣ ሊያቀርቡ ይችላል። በነገርህ ላይ ከ15 መጽሐፍ በላይ ስፖንሰር የሚያደርጉ ሰዎችን እውቅና ሰጥተን እዛ መድረክ ላይ ስማቸው እንዲጠራ እናደርጋለን። ካለው አጠቃላይ የፖለቲካ ሁኔታ አንፃር ስማቸው የሚጠቀሱ ሰዎች ደግሞ ካልሆኑ የብዕር ስም ይሰጡናል። በብዕር ስም ለህዝብ እንዲገለጽ እናደርጋለን እና በዚህ መልኩ ህብረተሰቡ ይሄን መጽሐፍ አግኝቶ የሚያነብበትን ሁኔታ ለማመቻቸት ነው ጥረት እያደረኩ ያለሁት። ሪሊ በሚቀጥለው ሳምንት ይሄን ቅስቀሳ በማድረግ ረገድ ሚዲያ የበለጠ እገዛ ታረጉልናላችሁ የሚል እምነት አለኝ። ሪሊ አንድ ኮሚቴ አቋቁመን ነው ይሄን ነገር እየሰራን ያለነው። አብሮነትን እዚህ ያደረሰው የአብሮነትን ኢትዮጵያን እዚህ ያደረሰው ኮሚቴ ራሱ ይሄ የጋራ ጉዳያችን ነው ብሎ በኮሚቴ ደረጃ ነው ይሄን ነገር እየሰራ የሚገኘው እና በዚህ መልኩ የተሳካለት ምናልባትም ሌሎቻችሁም ወደፊት መጽሐፍ ጽፉ አንድ ልዩ ተመክሮ የሚሆን የኢንተርኔት የምረቃ ስነ ስርዓት መማሪያም ይሆናል የሚል እምነት አለ። በአንድ ጊዜ ብዙ ህዝብ በምረቃው ስርዓት እንዲታደም ማድረግ ይቻላል፣ ቀጥተኛ ተሳታፊ እንዲሆን ማድረግ ይቻላል የሚል እምነት አለ እና አዲስ ጅማሮም ይመስለኛል። ይሄ ለወደፊቱም የሚጠቅመን ልምድ የሚያካፍለን ይመስለኛል። እንግዲህ ቀጠሯችሁን በሚቀጥለው ሳምንት ቅዳሜ የነገ ቅዳሜ ሳምንት ማለት ነው በኦክቶበር 11 በኢትዮጵያ አቆጣጠር ደግሞ ጥቅምት 1 ቀን ይመስለኛል ጥቅምት 1 ቀን ይህንን ፕሮግራም አንከር ሚዲያን በቀጥታ የሚያስተላልፍ መሆኑን ለመግለጽ እንወዳለን። ልደቱ እንግዲህ በመጽሐፉ ዙሪያ ያለውን እናብቃና ደግሞ ስለ ወቅቱ የኢትዮጵያ ሁኔታ እንከታተል። እንዴት እያየ ሆነው የኢትዮጵያ ሁኔታ እንደው ጠቅለል ካለው ነገር እንጀምር። ከኢኮኖሚውም ከፖለቲካውም ከባህሉም ከሁሉም ረገድ ኢትዮጵያ ምን ላይ ነች? እንዴት እየተረዳ ነው? እንደው አንድ ስለ ኢትዮጵያ ማወቅ ለሚፈልግ አዲስ ሰው እንዴት ትገልጻታለህ አሁን ያለችዋን ኢትዮጵያ? ያው እንግዲህ ትሬንዱ የሚያሳየው አስቀድመን አውቀነዋል። እኔም አንተም እየጮህን ያለ ነው እየደከምን ያለ ነው ወደ ምን አይነት አደጋ በሂደት እየገባን እንደሆነ ስለተረዳን ነው አይደለ? እና ሪሊ አሁን የሁለት ነገር ማየት እንችላለን። አሁን ሰላማዊ ህዝባዊ እምቢተኝነት አፍጥጦ እየመጣ እንደሆነ እየታየ ነው ሪሊ። ይሄንም ተገንዝቦ መንግስት በከፍተኛ ፍርሃት ውስጥ እንደሆነ እያየን ነው። የተለያዩ እርምጃዎችን ሲወስድ እያየን ነው። አዲስ አበባ ከተማ ታይቶ የማይታወቅ አይነት ነው ሰራዊት ነው የጸጥታ ሰራተኛ ነው እያሰማራ ያለው እና እያንዳንዷን ነገር በፍርሃት በጥንቃቄ ለማየት የተገደደበት ሁኔታ ተፈጥሯል። ዓለም አቀፉ ሁኔታ ራሱ አሁን በተለያዩ አገሮች እየታየ ያለው የሰላማዊ ህዝባዊ እምቢተኝነት እንቅስቃሴ ህብረተሰቡን እያነሳሳው ነው። ስለዚህ አንድ የሆነ እንቅስቃሴ ከፊታችን ሊመጣ እንደሚችል እየታየ ነው። እንግዲህ እዚህ ላይ ነው የኛ ዝግጅት የሚያስፈልገው። ዝም ብሎ ይምጣ አይባልም። ያ ነገር ሲመጣ ቅድም እንዳልኩት እንዳይጠለፍ እንዳይኮላሽ የሚመጣው ለውጥ ደግሞ ዝም ብሎ የአምባገነኖች ለውጥ ሳይሆን ዘላቂ ለውጥ የሚያመጣ እንዲሆን በቂ የሆነ ዝግጅት ያስፈልገናል። የአጀንዳ ዝግጅት ያስፈልገናል። የድርጅት ትብብር ዝግጅት ያስፈልገናል። የንቃተ ህሊና ዝግጅት ያስፈልገናል። ይሄን ነው አሁን ማድረግ ያለብን የሚል ነው የሀገረ ካኦፒ መሰረታዊ ዓላማ፣ ይሄን ዝግጅት ለመፍጠር። ስለዚህ በሰላማዊ ህዝባዊ እምቢተኝነት በኩል አሁን ጫፍ እየደረሰ ሊፈነዳ የተቃረበ ሁኔታ እየተፈጠረ እንደሆነ እያየ የትጥቅ ትግሉ አዲስ አቅጣጫ እየያዘ አሁን አንዳንዶቹ ለምሳሌ ፋኖን ብንወስድ እስካሁን ድረስ ፒውር የሆነ የጎሬላ ፋይተር ስትራቴጂ ነበር የሚጠቀሙ። ኢት ኤንድ ራን የሚሉት አይነት የሆነ ቦታ አድፍጠህ አጥቅተህ ትሰወራለህ፣ ትበተናለህ። የዛ አይነት ስልት ነበር የሚያካሂደው።
አሁን የሆነ ተርኒንግ ፖይንት ላይ እየደረሰ እንደሆነ እያየን ምሽግ ይዞ መከላከል የመንግስትን ምሽግ ሄዶ ማፍረስና መቆጣጠር የሚችልበት ደረጃ ላይ እየደረሰ እንደሆነ እያየን እና ይሄ አንድ ትልቅ ተርኒንግ ፖይንት እየመጣ በፍጹም ይተባበራሉ ብለን ማናምናቸው ኃይሎች የመተባበር አዝማሚያ እያሳዩ ማንም ሰው መረጃ ይኖረውም አይኖረው አሁን ፋኖና ህውሃት ወይም ደግሞ ፋኖና ኦላ የሚተባበሩበት ሁኔታ እየመጣ እንደሆነ እያየን እያሸተት ነው። ትርጉም ያለው አይመስለኝም። አሁን ባለው ጦርነት ከጀርባ ህውሃት አለ ኦላ አለ የለም የሚለው ክርክር ትርጉም ያለው አይመስለኝም። አሁን ላይኖሩ ይችላሉ፣ እኔ መረጃ የለኝም። ነገ ከነገ ወዲያ ግን እንደሚኖር ምንም ጥርጥር የለም። ምክንያቱም የስርዓቱ ባህሪ ያን ከማምጣት ወደኋላ የሚላል ሁሉንም በጦርነት አንበረክካለሁ ሁሉንም አጠፋለሁ ብሎ የተነሳ ኃይል ስለሆነ ማንኛውንም ተቃዋሚ ኃይል ሊያስተባብር የሚችል መንግስት ነው በስልጣን ላይ ያለው፣ አገዛዝ ነው በስልጣን ላይ ያለው። ስለዚህ ሊደንቀን አይገባም ማለት ነው። ኢትዮጵያ ውስጥ ያሉ ትናንት ሰፊ የፖለቲካ ቅራኔ ያላቸው ብለን ምናምን የፖለቲካ ኃይሎች ተባብረው ቢመጡ ልንደነቅ አይገባም። ከመንግስት ባህሪ አንጻር ካለው ነባራዊ ሁኔታ አንጻር እነሱ ላይ ከተጋፈጠው የህልውና ፈተና አንጻር የሚጠበቅ ነገር እንውደደውም እንጥላው መንግስትን መረዳት ያለበት ነገር ይሄ ነው። ስለዚህ በአጠቃላይ ይሄ መንግስት በእብሪት ተወጥሮ ትጥቃችሁን አስፈታለሁ አንበረክካችኋለሁ ረግጬ ገዛችኋለሁ ብሎ ያስነሳቸው ጦርነቶች ሁሉ የትም እንዳልደረሱ ወደፊትም የትም እንደማይደርሱ በደንብ በጋድ የታየበት። ስለዚህ ይሄ መንግስት አያሸንፍም ብቻ አይደለም ኢቭን በጦርነት የመሸነፍ እድሉ እየሰፋ እንደመጣ በግልጽ የታየበት ወቅታዊ ሁኔታ ላይ። ስለዚህ እነዚህ በግራም በቀኝም እየመጡ ያሉ ቀውሶች እንዴት ነው ማኔጀብል የሚሆኑት? ይሄ ትውልድ ካለፈው ትውልድ ሁሉ የተሻለ ታሪክ መስራት ካለበት ይሄን ቀውስ እንዴት ነው ማኔጅ ማደርገው በሚለው ጥያቄ ግልጽ የሆነ መረዳት ሊኖር ይገባል። በጦርነትም መተው መንግስትን ቢያወርሱ የመጨረሻ ግብ አይደለም። በሰላማዊ ህዝባዊ እምቢተኝነትም ተንቀሳቅሰን መንግስትን ከስልጣን ብናወርድ የመጨረሻ ግብ አይደለም። ካለፈው ትውልድ የተለየ ታሪክ መስራት ካለብን ምናደርገው ትግል የሚከፈለው መስዋዕትነት በከንቱ መሆን የለበትም። በሆነ የፖለቲካ ኃይል የሚጠለፍ መሆን የለበትም። በሆነ የፖለቲካ ኃይል የሚጨናገፍ መሆን የለበትም። ወይም ሄዶ ለውጡ የአንድ አምባገነን በሌላ አምባገነን መተካት መሆን የለበትም። እነዚህን ሶስት ችግሮች ለመፍታት ከፈለግን አሁን በበቂ ሁኔታ መዘጋጀት አለብን። ቅድም ያልኳቸውን ሁለት ዝግጅቶች ማድረግ አለ። የአስተሳሰብ ዝግጅት ማድረግ አለ። የድርጅት የትብብር ዝግጅት ማድረግ አለ። ይሄን ካደረግን የዚህ መንግስት በስልጣን ላይ የመቀጠል ጉዳይ እጅግ በቋፍ ላይ ያለ እጅግ በቀላሉ ሊሸነፍ የሚችል መንግስት ነው። ስለዚህ አሁን ያሉብንን ድክመቶች ችግሮች ሁሉ አሁን መለስ ብለን ማየትና ለመፍታት የመሞከር አዝማሚያ በሰፊው እየታየ ነው። እዚህ ቀደም ስናገር ሰምተኝ ይሆናል 80% ኢትዮጵያ የመፍረስ ድል ነው ያላት ብዬል ነበር። ከቅርብ ጊዜ ወዲህ ግን ይሄ ጉዳይ ወደ 65% ወርዷል ብዬ ተናግሬያለሁ። ለምን? አብዛኛው የተቃዋሚ ኃይል ላይ ያስተሳሰብ ለውጥ እያየው ይሄ በተናጠል የምናደርገው ትግል ሁላችንንም ይዞን ይጠፋን እንጂ ማንንም አይጠቅምም። በተናጠልም አገዛዙን ማሸነፍ አይቻልም የሚለው አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ እየጎለበተ መጥቷል። አሁን ከፍተኛ የሆነ የመተባበር በጋራ አጀንዳ ላይ የመስራት ተነሳሽነት ተፈጥሯል እና የኢትዮጵያ ተጨባጭ ሁኔታ ያለው አሁን እዚህ ላይ ይሄን ሁኔታ በአግባቡ ይዞ ወደ የሚፈለገው ለውጥ በተግባር በተጨባጭ የመረማመድ ጉዳይ ነው አሁን ይቀር እና በዚህ ረገድ ሁላችንም የሚጠበቅብንን ኃላፊነት ከተወጣን በስልጣን ላይ ያለው መንግስት ጉዳይ ሪሊ ብዙ እጁ ያለቀለት ነው። እጅግ በታሪካችን አይተነው በማናውቅ ሁኔታ የጥፋት አካል ነው፣ ደካማ አካል፣ በህዝብ የተጠላ ከህዝብ የተነጠለ አካል እስካሁንም በስልጣን ላይ የቆየው በእኛ አለመተባበር ነው፣ በእኛ ድክመት ነው። ይሄን በፈታን ማግስት ቢልም ይሄ መንግስት የለም ግን ያስጨንቀልደቱ በትክክል የሚታየውም ነገር ይሄ ነው። ብዙ ጊዜ የፋኖ አመራሮችን ስናገኛቸውም አማራ ክልል ላይ ብልጽግና የሚባል አስክሬን አለ፣ እሱን አስክሬን ተሸክመን ነው የምንዞረው፣ ያንን መቅበር አቅቶን ነው፣ አንድ ብንሆን ያንን መቅበር እንችላለን የሚል ነው። ይህን በተደጋጋሚ በሌላም አገላለጽ ሌሎችም ይላሉ። ነገር ግን አገዛዙ አሁን ከቅርብ ጊዜ ወዲህ መጠነ ሰፊ ትልልቅ ፕሮጀክቶችን እያስመረቀም ነው። ምናልባት ስለ ፕሮጀክቶች የተለያየ ግንዛቤና መረጃ ሊኖረን ይችላል። ግን አሁን የምናየው ነገር እንደው የኢትዮጵያን ሕዝብ የመጣበትን መከራ አገዛዙ በዚህ ደረጃ መቀልበስ ይችላል ወይ? አሁን የአባይ ግድብ ተመረቀም፣
በዚህ የተሰራው ፕሮፓጋንዳ እስከ ህዳር ወር ድረስ የሚዘልቅ ዳንኪራ እንደሚኖርም ተገልጿል። አሁን እንደገና ወደ ምስራቅ ኢትዮጵያ ጋዝ ማውጣት ጀምረናል የሚል ነበር። አሁን ደግሞ ነገሮች የተምታቱ ናቸው። መሸጥ ይጀምር ገና ፕሮጀክቱ የመሰረተ ድንጋይ የተጣለ ይሁን የሚታወቅ ነገር የለም። ግን አጀንዳው በሰፊው የተነሳበት ጉዳይ አለ። አሁን ደግሞ የወደብም ነገር እየመጣ ነው። የሆነ ልብ የሚኮረኩር ነገር አብይ አህመድ እያደረገ ይገኛል። አንድ አጀንዳም ተመዞ ሰሞኑን በራሳቸው መንደር የተጻፈ ጽሁፍ በውጪ ሚዲያዎች ወጣ ተብሎ የወጣንም እንደዚህ ጽሁፍ ተመልክተነዋል። ኢትዮጵያ ህጋዊ መብት አላት አሰብን የመውሰድ ኤርትራን እውቅና የመንሳት የሚል ማደናገሪያ ጽሁፎችም እየመጡና እነዚህ ነገሮች ምን ያህል እንደው የመጣውን የህዝብ ቁጣ የመጣውን ህዝባዊ ቢተኝነት ሊቀለብሳቸው ይችላል? በዚህ ደረጃ ምን አይነት ጥንቃቄ መደረግ አለበት? እዚህ ጋር የሚመጣ አንድ ፈታኝ ጥያቄም አለ። ባንዳ የሚል ይህን ጥያቄ የለም ጊዜው አይደለም ወይም በሌላ መልኩ መረዳት የፈለገን ሰው የሀገርን ጥቅም የማይረዳ መንግስትንና ሀገርን መለየት ያልቻለ የሚልም እንደዚሁ ተቃውሞ እየመጣ ነውና እነዚህ ነገሮችን እንዴት ነው ይዘን ምናልባት ወደ ለውጡ ልንሄድ የምንችለው? በመጀመሪያ መሳይ ይሄ መንግስት ትልልቅ ፕሮጀክቶችን ያስመረቀ ነው የሚለው ነገር እኔ አልገዛው። ይሄ መንግስት ራሱ ጀምሮ ያስጨረሰው ትልቅ ፕሮጀክት እስካሁን አላውቅም። ልትነግረኝ ትችላለህ ካለ አላውቅም። አሁን በጣም በትልቅ ሁኔታ የሚወራው የአባይ ግድብ ነው አይደል እንዴ? 65% አልቆ የተሰጠው ፕሮጀክት ነው። ማንም የተጀመረ ፕሮጀክት የጊዜ ጉዳይ ነው፣ ያልቃል አይደል እንዴ? የፈለገ ደካማ መንግስት ቢሆን አንድ ወቅት ያልቃል። ይሄ ፕሮጀክት ግን ኦልሞስት ተገባዶ የተሰጠው 65% ወይም 2/3 አልቆ የተሰጠው 7 ዓመት ነው የፈጀበት ያለ መጨረስ። ያውም ደግሞ ግድቡ ሊያመርተው ከሚችለው ሜጋዋት ወደ 1500 ቀንሶ የውሃ ማጠራቀም ካፓሲቲውን በዛው መጠን ቀንሶ እና ሪሊ ይሄን እንደ ትልቅ ነገር ወስዶ እሱ እንደጨረሰው አድርገን መልእክት እንዳናስተላልፍ መጠንቀቅ ያለብን ይመስለኛል። አሁን አንዳንድ እየተመረቁ ያሉ ትንሽ ጎላ ያሉ ፕሮጀክቶች ምናያቸው ሁሉ ቀድሞ የተጀመሩ ናቸው። ከዚህ መንግስት መምጣት በፊት ጀምሮ የተጀመሩ ናቸው። ይሄ መንግስት እንትኑም የለውም፣ ያስተሳሰብ ካፓሲቲውም የለውም ትልቅ ፕሮጀክት ለማሰብ። ለዚህ ነው 7 ዓመት ሙሉ ስለ ፓርክ ስለ ኮሪደር ልማት ሲያወራ የከረመው፣ ስለ ሎጂ ሲያወራ የከረመው። ያው ምልህ ያገዛዙን ደጋፊዎች እና ተከታዮች በሎጂክ በምክንያታዊነት ምን ማሳመን መከራከር አይቻል። አሁን የሚጠይቅ ሰው አለ? ስለነዛ ሎጂዎች እኮ ማውራት ቆም አይደለ መሳይ? ያ ሁሉ ፕሮፓጋንዳ የተሰራበት ሎጂ 6-7 ሎጂ ምን ላይ እንዳለ አይታወቅም። ያን ሁሉ ገንዘብ ምጥጥ አድርጎ ከጥቅም ውጭ ነው። አፉን ከፍቶ ነው የሚውለው። ጠቅላይ ሚኒስትሩ የራሳቸውን ሙሽሮች እየወሰዱ የሚጋብዙበት እየላኩ የሚጋብዙበት ሎጂ ነው የሆነው። ምን ተገኘ? የኢትዮጵያ ህዝብ መሰረታዊ ጥያቄ አሁን ፓርክ ነው ወይ? መዝናኛ ነው ወይ? እንኳንስ በኢትዮጵያ ደረጃና በአዲስ አበባ ደረጃ ስንት ማህበራዊ ቀውስ ኢኮኖሚያዊ ቀውስ ነው ያለው። 60% የአዲስ አበባ ህዝብ እኮ የራሱ መጸዳጃ ሽንት ቤት የለው። አዲስ አበባ ውስጥ ሆኖ ንጹህ ውሃ የማያገኝ በባህር ዛፍ ቅጠል ማገዶ የሚጠቀመው ህዝብ ስንት ነው? እንደ ትልቅ ነገር አሁን ፓርክን እንደ ትልቅ ፕሮጀክት እንኳንስ በኢትዮጵያ ደረጃ በአዲስ አበባ ደረጃ ወስዶ የሚያስብ መንግስት ለኔ መንግስት አይደለም። ይሄ መንግስት እንደ አንድ መዘጋጃ ቤትም አይደለም። የአዲስ አበባ መዘጋጃ ቤት ኃላፊነት እጅግ ሰፊ ነው። የከተማ ውበትና ፓርክ ብቻ አይደለም መዘጋጃ ቤት፣ የህብረተሰቡ ማህበራዊ ኢኮኖሚያዊ ኑሮ ይመለከተዋል። አሁን የኢትዮጵያ መንግስት ግን የሚሰራው ስራ ለአዲስ አበባ መዘጋጃ ቤት አይደለም። በአዲስ አበባ መዘጋጃ ቤት ውስጥ ላለ አንድ ዲፓርትመንትም የማይመጥን እጅግ ግልብ የሆነ ተራ የሆነ ስራ ነው ሲሰራ ያቀረበው በአንድ በኩል ማለት ነው። በሌላ በኩል ደግሞ መጥፎ ነገሮችን ካየን ደግሞ በጦርነት ውስጥ ነው ይኖር። ፕሮጀክትስ እንዴት ትልቅ ፕሮጀክት ይሰራል ብለህ ታስባለህ? አስቸጋሪ እኮ ነገር ነው። አሁን በዘመናችን የሚካሄድ ጦርነት እኮ እጅግ በጣም ውስብስብ። አሁን ኢትዮጵያ ውስጥ የሚደረገውን ጦርነት ሎጂስቲክ የመደገፍ አሁን ትራንስፖርቱን፣ ቤንዚኑን የመሸፈን መሳሪያውን፣ ትጥቁን የመሸፈን ልብሱን የመሸፈን ቀለቡን የመሸፈን ጉዳይ እኮ እጅግ እኮ ከባድ እኮ። የሀገሪቱን ኢኮኖሚ እኮ እየበላው እኮ። ይሄ መንግስት ገንዘብ እያተመ እንደሚያሰራጭ እናውቃለን። እየበላው እኮ። እንኳንስ በዚህ አይነት ሁኔታ የኢኮኖሚ እድገቱ ተገጥቶ ኢንቨስትመንት ተዳክሞና የተሟላ የኢኮኖሚ እድገት ኖሮ በ10 ዲጂት በ11 ዲጂት እያደግን ማለት ነው። አሁን ያለውን ጦርነት ማካሄድ በራሱ ችግር ውስጥ የሚከት
እጅግ ኤክስፔንሲቭ ጦርነት ነው እየተካሄደ ያለ። ይሄ ጦርነት የሀገሪቱን ኢኮኖሚ በልቶታል ውስጡ። አንድ ወቅት ይሄ ኢኮኖሚ ዘጭ እንደሚል ምንም ጥርጥር የለው። አንድ ወቅት ብራችን፣ አንድ ወቅት ዚምባብዌ ሲሆን እንዳየ ነው ወረቀት ይሆን ወደ ወረቀትነት ይቀየራል። በዛ ሂደት ውስጥ ነው ያለ ነው እና ሪሊ